ኦኬ ስለዚህ ይሄ ካራቫን ስራ ላይ ሰራተኞች ያስፈልጉሻል አይደለ? የሰው ኃይል ያስፈልጋል ማለት ነው። ምን አይነት የሰው ኃይል ነው ሊኖር የሚችለው ብለሽ ትገምቻለሽ? የመጀመሪያው ከኔ ጋር አብሮ እዚህ ቢዝነስ ማን ነው ይህንን ስራ እኔም ሰርቻለሁ ከዚህ በፊት እርጥቡን ራሴ ነው የምቀመመው ቅመሞቹን። ከዛ በኋላ ደግሞ አብሮኝ የሚያግዝ አንድ ሼፍ ይኖራል። ከዛ ደግሞ ሴልሶች ይኖሩኛል። አንድ ደግሞ ቤት ውስጥ ድንቹን የምትከትፍ ሰራተኛ። ኦኬ ጥሩ ነው። አሁን ምንድነው ቀስ በቀስ ወደ ታች እየመጣን ነው። ዛሬው ስለ ኤችአር ነው የምናወራውና አሁን አንድ ቢዝነስ ላይ ዝም ብሎ ሁሉም ሰራተኛ አይቀጠርም። ምክንያቱም ደሞዛቸው አለ፣ ምናቸው አለ። ይሄ ያንቺን ኢንቨስትመንት ቶሎ ይመልሳል ወይ? ሁለተኛ እዛ ጋር ያሰብሽውን የሴልስ ሳይዙን ለምሳሌ 250 ምናምን ሽያጭ ከዛ የምታደርጊው ይህንን ይሸፍናል ወይ ተብሎ መታየት አለበት። ልክ ያንን እስኪያመጣ ድረስ ነው የሚሰራው። ለዛ ነው የፋይናንሻል ፕላን የሚፈልገው ማለት ነው። ለምሳሌ ለ250 በቀን እርጥብ ለመስራት ሁለት ሰው በኖርማል ቤት ውስጥ በማምረት እየቻለው እያለ ተዝናንቶ 10 ሰው ብታረጊው ጥቅም የለውም ማለት ነው። አንደኛው እሱ ነው የማምረት አቅም። ይሄ አሁን ዶሮ በጋን የምንለው ማለት ነው። አንዴት ዶሮ በጋን መቀቀል ማለት ነው። that means 250 ሳንድዊች ወይም ደግሞ እርጥብ ለመሸጥ 10 ሰው ብታረጊ የለው አድቫንቴጅ ጥቅም የለው። ይሄንን ነው የምታረጊው። አንድ እሱ ነው። ሁለተኛው የምትቀጥራቸው ሰዎች ተመጣጣኝ ደሞዝ ማግኘት አለባቸው። ተመጣጣኝ የምንለው አሁንም ከፕላንሽ አንፃር ነው የሚሄደው። ብዙ ከፍለሽ በኋላ ማያተርፍ ከሆነ ያስቸግራል። ትንሽ ከፍለሽ ጉልበት መበዝበዝም ከሆነ አግባብ አይደለም ማለት ነው። ምክንያቱም ተዝናናና የተነቃቃ ሰራተኛ ጥሩ ዴሊቨሪ ያደርጋል። በጣም መጠንቀቅ ያለብሽ ሰዎች ሪክሩት ሲደረጉ መጥፎና ጥሩ ሰራተኞች መለየት መቻል አለባቸው። አንድ መጥፎ ሰራተኛ 20ውን ከስተመር ይዞ ይጠፋል። አንድ ጥሩ ሰራተኛ ግን 200 ከስተመር መፍጠር ይችላል። ገብቶሻል አይደለ? ይሄንን ቅድም በነገርኩሽ በጣም ብዙ አይነት ኢነርጂ ነው ያለው ሰው። ያንን ኢነርጂ ምግብ ነው፣ በምግብ ውስጥ አስተላልፎ ነው ለዛ ሰው የሚያደርሰው። ስለዚህ እነዚህ ጥንቃቄ ስለሚፈልጉ የመጀመሪያው ዲሲፕሊን ነው የምትቀጥራቸው ሰዎች። አሁን ነምበሩን መጀመሪያ ከወሰች ከዛ በኋላ ዲሲፕሊን ነው። በዚህ ላይ ሳየው ደርቦ የመስራት ስራ ሊኖር ይገባል ማለት ነው። ደርቦ የመስራት ለምሳሌ ተዛማጅ የሆኑ ስራዎች የኪችን ሰው ማጽዳት፣ ኪችን ማጽዳትና እቃዎቹን ማጠብ ሊሆን ይችላል። ገብቶሻል። ምናልባት ሴልስ አድርገሽ የምትቀጥሪያቸው የዴሊቨሪ ስራ ጨምረው እንዲሰሩ ታረጊ ትችላለሽ። አንቺ ቀማሚ ከሆንሽ አንቺ ማኔጀር ፕላስ ቀማሚ ሆነሽ መስራት ትችላለሽ። እንደዚህ አድርገሽ ነገሮችን ኮምፕረስ አድርገሽ ኢፌክቲቭ ኤንድ ኤፊሺየንት የሆነ የሰው ኃይል መገንባት ያስፈልጋል ማለት ነው። ዝም ብሎ ልቅም ማድረጉ እንትኑም ሳይሆን እንደዚህ ነው። ሌላው በእንደዚህ አይነት ቢዝነስ ውስጥ ኢትዮጵያ ውስጥ የተለመደው you have to be careful on informal management and human resource ላይ እህቴን አምጥቼ እምባ እንድትሆን እህቴን አምጥቼ ጠባቂ እንድትሆን የሚል ሲስተም አይሰራም። ገብቶሻል አለ ባይ ዌልዝ ባይ ዲዛይን ነው ክሬት የምናደርገው ስንል ሁሉ ነገር ባይ ዲዛይን መሆን መቻል አለበት። ዲፕሎይ የምታደርጋቸው ሰራተኞች ቁጥር፣ ኳሊቲ፣ ዲሲፕሊን የመሳሰሉ ነገሮች መደረግ አለባቸው፣ መፈተሽና መታየት መቻል አለባቸው ማለት ነው። አንዱ እሱ ነው። ሁለተኛ ንጽህና፣ የግል ንጽህና። በእርግጥ እንደዚህ አይነት ስራ ስትሰሪ የአዲስ አበባ ጤና ንጽህና ሰርቲፋይ ማድረግ አለበት። ያረጋል። ከቆሻሻ አወጋገድና ከተለያዩ ከሽንት ቤት አጠቃቀም ምናምን ጨምሮ ያሉትን ነገሮች ያደርጋል። ምክንያቱም አንዱ ያንቺ ሞቶ ንጹህ ነው የሚለው አንዱ እሱ ነው። ከዛ በኋላ ደግሞ ችሎታ ነው። የአንድ ሰው ፕሮፌሽናሊዝም ወይም ደግሞ ስኪል በእንትኑ ላይ ያለው በምግቡ ላይ ወይ በማስተንግዶ ላይ ያለው ስኪል ወይ በተለያየ ነገር ላይ ያለው ስኪል በደንብ መፈተሽ መቻል አለበት። ያ ነው ጥሩ ጣፋጭ የሚለውን የሚወስድልሽ ማለት ነው። ሌላው የዛ ሰው ዲሲፕሊን ለስራው ያለው የሚከፈለው ነገር የሚታዘዝና
የሚያከብር መሆን መቻል አለበት። ያ ነው ፈጣን ምናምን የሚለውን የሚያመጣልሽ። ገብቶሻል አለ ጤናው ንጹህ ፈጣን ጣፋጭ ምናምን የምትያቸው ነገሮች ሁሉ አሁንም እዚህ ጋር ይላሉ። ማርኬት ላይ አይተነዋል፣ ፖለቲክሱም ላይ አይተነዋል፣ ቡክኪፒንግም ላይ አይተነዋል። እዚህም ጋር ተመሳሳይ ነገሮች ይታያሉ ማለት ነው። እነዚህን በደንብ እንትን ማድረግ አለብሽ። ካሸር ናውዴይስ በቴሌብር እና በተለያዩ ነገሮች ስለሆኑ እሱ ምናልባት ኪውአር ኮድ ልታስቀምጪ ይችላልሽ ኦር ብቻ ለአካባቢው በሚመጥን መልኩ እነዛን እንትን ታደርጊያለሽ። አሁን በሩል እንኳን ብናያቸው መጀመሪያ አቲቲዩድ ነው ሃየር ማድረግ ያለብሽ። ለዚህ ስራ ቀና ነው አመለካከት ጥሩ ነው የሚል ባለውን ሰው እንትን ማድረግ አለብሽ። ሌላው አንቺም ኬርፉሊ ዲፋይን ማድረግ አለብሽ ስራው። ከሌ ጠዋት መጥቶ ይሄን ሰርቶ እንደዚህ አድርጎ ይሄንን ሪፖርት ያደርጋል የሚል ግልጽ ያለች ሩልስ ይኖራል ማለት ነው። ሌላው ሰራተኛ ላይ መጫው ጥሩ አይደለም። ምግብ ነው የምትሰሩት። ገብቶሻል አለ እንደውም አንዳንድ እንትኖች አይ ነበር ቪዲዮ እንትኖችና የሚታዘዙ ሰራተኞች ኪችን ያሉ ሰዎች ሲናደዱ ጥሩ ላይሆን ይችላል። ምግብ ነው የምትሰሪውና እንደዛ እንትና ቶክሲክ ሰራተኛ ሁል ጊዜ ሪፕሌስ ይደረጋል ማለት ነው። ምኑንም ችለሽ ቶሎ ሪፕሌስ ማድረግ ለፉድ ቢዝነስ በጣም እንትን ነው። ምክንያቱም ስፒዲ የሆነ ኔቸሩን ሊገታው ይችላል ማለት ነው። ሶ እነዚህ ናቸው እንትኖቹ። ሌላው ሰዓቶችን ማስቀመጥ ነው። ጊዜዎችን በደንብ እንትን ብለሽ ሰዎች የሚገቡበት የሚያርፉበት የሚበሉበት ምናምን እንደዚህ። ሌላው የንጽህና መጠበቂያ ሴፍቲ እቃዎች ጓንት መነጽር ወይ ምናምን እንደዚህ ነገሮች በደንብ አድርገሽ በራስሽ ብራንድ ፕሪንት ተደርጎ ኤኒቲንግ መዘጋጀት መቻል አለበት ማለት ነው። ሶ ኤችአር ላይ ተጠንቅቀሽ ይሄን ታደርጊያለሽ። ለኤችአር የሚያስፈልጉሽ የሰዎች ብዛት ከዚህ አንፃር በኋላ ላይ ካሹ እንትኑ ላይ ከተን እናየዋለን። ብዙ ሊያስፈልግ የሚችል አይመስለኝም። ኪችን ውስጥ ደርቦ የመስራት ባህሪ እንዲኖር አድርገሽ ብትቀርጪው ጥሩ ይመስለኛል። አንድ ቢዝነስ መነሻውን ላይ እንዳይወድቅ። ሴልሶቹ ደግሞ በሽያጭ ኮሚሽን ወይ ደግሞ በፍሪላንሲንግ ወይ ደግሞ በሌላ ነገር ሊሆን ይችላል። ሌላው የዴሊቨሪ እና የስብሰባዎች ላይ ሰፕላይ የማድረግ እንትኖች ሊኖሩ ስለሚችሉ አውትሶርስ ልታደርጊ ትችላለሽ እንትን ኤችአርን። ምክንያቱም እዛ የሚያስተናግዱና ምናምኖች አድርገውልሽ ልትወስድ ትችላለሽ። እነዚህን አማራጮች በጠቅላላ መውሰድ መቻል አለብሽ የሚል ሀሳብ አለኝ ማለት ነው። ይሄን በዚህ አይተናል። ቀጣዩ ሴሽናችን የሚሆነው እንዴት ያድጋል ይሄ ቢዝነስ እንዴት ያድጋል የሚለውን እናያለን ማለት ነው።